ሰሞኑን ከደቡብ ኮሪያ አንድ አስገራሚ ዜና ተሰምቷል። ሴቶችን እናስመጣ ያሉት ባለስልጣን የፖለቲካ ህይወት ተደመደመ። የዓለምን ዝቅተኛ የወሊድ ምጣኔ ለመታደግ ከውጭ ሀገር ሴቶችን እናስመጣ የሚል አነጋጋሪ ሐሳብ ያቀረቡት የደቡብ ኮሪያው የጂንዶ አውራጃ ኃላፊ ኪም ሂሶ ከፓርቲያቸው እንዲባረሩ ተወስኗል። ለውሳኔው መነሻ የሆነው ክስተት ባለስልጣኑ ኪም ሂሶ በሀገሪቱ እየቀነሰ የመጣውን የህዝብ ቁጥር ለመጨመርና በገጠር የሚኖሩ ወንዶችን ለማጋባት ከቬትናምና ከስሪላንካ ወጣት ሴቶችን እናስመጣ የሚል ሐሳብ ሰንዝረው ነበር። ይህ ንግግራቸው ወዲያውኑ ከፍተኛ ቁጣን ቀስቅሷል። የደቡብ ኮሪያው ገዢ ዲሞክራቲክ ፓርቲ የባለስልጣኑ ንግግር ለሴቶችና ለስደተኞች ክብር የሌለው ነው በሚል አባልነታቸውን ወዲያውኑ ሰርዟል። የቪየትናም መንግስት ድርጊቱን በጽኑ ያወገዘ ሲሆን ጉዳዩ በሀገራቱ መካከል ዲፕሎማሲያዊ ቀውስ ፈጥሯል። በኮሪያ የሚገኙ የመብት ተሟጋቾች ባለስልጣኑ ሴቶችን እንደ ዕቃ በመቁጠር የሰብአዊ መብት ጥሰት ፈጽመዋል በሚል ሰልፍ ወጥተውባቸዋል። ደቡብ ኮሪያ በአሁኑ ወቅት የወሊድ ምጣኔዋ እጅግ በማሽቆልቆሉ ምክንያት ከፍተኛ ስጋት ላይ ብትሆንም ይህ የባለስልጣኑ መፍትሄ ግን የፖለቲካ ህይወታቸውን ለፍጻሜ ዳርጎታል።